ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ፋይናሉን ነው እያሳያችሁ ያለሁት። ይቅርታ ከመጀመሪያው ለመቅረጽ አልተመቸኝም። እዚህ ጋር እንደምታዩት ሙሉ ከያ ሰርቻለሁ። ሙሉ ከያ በኢጃጅ ሰርቻለሁ። ሙሉ ከያ በኢጃጅ በጣም ምርጥ ነው እና የሙሉ ከያው ማባያ ሩዝ ደግሞ እዚህ ጋር እንደምታዩት ይበስሏል። እዚህ ጋር ደግሞ እንደዚህ ከድነዋለሁ። እዚህ ጋር ደግሞ ሾርባ ሰርቼ ነበር። ሾርባ ጠጥተው ይሄ መረቁን አለሃም አለ የቀረ በዚህ ሩዝ ሰውዬው ይበላል ማለት ነው። ሰውዬ ሙሉ ከያ ለሰውዬው ስሰራ ማጂ አልጨመረም። በስ ኢጃጅ ነው። ኢጃጅ ብቻ ጨምሬ ነው የምሰራው ነው። ፋይናሉን ያሳየኋችሁ ከመጀመሪያ አልተመቸኝም ነበር መቅረጽ። በጣም ይቅርታ፣ ትልቅ ይቅርታ ጠይቃለሁ። ይሄ ሙሉ ከያ መጀመሪያ ማጂ አረጋለሁኝ። ከዛ ማጂ ካደረግኩ በኋላ በትንሽዬዋ ማጂ ከቀለጠ በኋላ ኢጃጅ ጨምራለሁ። ኢጃጁን በደንብ ካበሰልኩ በኋላ ሙሉ ከያውን ጨምራለሁ። ሙሉ ከያውን በደንቡ አርጌ ካበሰልኩ በኋላ ነጭ ሽንኩርት ለብቻው እጠብሳለሁ። ለብቻው ከጠበስኩ በኋላ በላይ ጨምረውና እንትለዋለሁ አንተከትከዋለሁ ማለት ነውና ጣዕሙ በጣም ነው ደስ የሚለው። መጨመረው ፈራት እና ከሞን ነው የምጨምረው። ማጂ፣ ከሞን፣ ፈራት ሶስቱ ነገር ናቸው የምጨምረው እና ነጭ ሽንኩርት በላይ ነው የምጨምረው ለብቻ ሌላ ቦታ ጠብሼ ማለት ነው። እና ይሄንን ይመስላል የዛሬው ምሳዬ። ከመጀመሪያው እንዴት ስሰራ በቀርጽላችሁ ጥሩ ነበር። እዚህ ጋር ደግሞ ቡና ነው እንደምታዩት። እዚህ ጋር ምን አለው መሰላችሁ? ሄል አለው፣ ቁርንፉድ አለው፣ ቡና አለው፣ ዘፈራን አለው ማለት ነው። በጣም የሚጣፍጠው ትላላችሁ። ያው የኢትዮጵያ ቡና ባይደርስ ዋው ነው ዘፈራን ሲጨመርበት በጣም ነው ደስ የሚለው ማለት ነው። እና እዚህ ጋር እንደዚህ ያርጌ እዚህ ጋር ደግሞ ዘፈራን ማለት ይሄ ነው እንትን ብዬ ይሄ ነው ዘፈራን ማለት ይሄ ነው። ሄል ይሄ ነው የጨመረው። ቁርንፉድ እዚህ ጋር ይሄውና ቡና ይሄ ኖርማል ቡና ማለት ቡና ብቻውን የተፈጨ አይደለም፣ የሆነ የሚጨመር ነገር አለ ማለት ነው። እሱ ነው የሚጨምረው። እዚህ ጋር ደግሞ እንደምታዩት ስኒን ያው ይሄ ለሴቲቷ ነው አንድ ላይ አይደለም ማፈላው ቡና ማለት ነው። ለብቻ ነው የማፈላው። እዚህ ጋር መረቅ ሩዜ ከላስ በሰለ ማለት ነው። እዚህ ጋር እንደምታዩት ይሄ ሰሜን ነው፣ ይሄ ከዋዳ ነው። ይሄ ሰሜን ማለት ቂቤ ነው እና እዚህ ጋር ተመራርክ ያለው ያለ ሲቲታ ብቻ ስለሆነ ስኒ አድርግ ያለው የሰውየው ለብቻ ነው ብያችኋለሁ። ዘፈራን አይጨመርም። ሄልም ቁርንፉድም ትንሽ ነው ለሰውየው የሚጨምረው። እዚህ ጋር ደግሞ እንደምታዩት ሰሜንና ከዋዳ እዚህ ጋር ሰርቼላታለሁ ለሴቲቷ ማለት ነው። ይሄ ምንድነው ከቴመር ጋር የምትበላው ማለት ነው። እና እንደዚህ ነው እላችኋለሁ። እንግዲህ ትልቅ እናቶች ቤት የደረሳችሁ እንዴት ነው እና በጣም ከባድ ነው ወንድ ይሄን ስትልት ይሄንን ነው። እዚህ ጋር ደግሞ ለቡናዬ ፔንዞን አዘጋጅቻለሁ። ቡናዬ ትንሽ ይቀረዋል። ቡናዬ ከደረሰ በኋላ ፔንዞ ላይ ገልብጬ አደርስላታለሁ ማለት ነው። እዛ እቃ ማጠብ አለ። ቀይን ደግሞ ሳጥብ አሳያችኋለሁ። ቡናዬ የደረሰ ነው እላችኋለሁ ነው። ይሄን ነገር ግን ትወዱታላችሁ። እኔ ግን አልወደውም። አይደለም ይሄንን ቴምር ራሱ ብዙ ፍቅር የለኝም። ምናልባት አንድ ሁለት ከበላው ማለት ነው። እና እነሱ የፍቅራቸው ነው ትላላችሁ። በጣም ነው የሚወዱት ከቴምር ጋር ከቡና ጋር በጣም ነው የሚወዱት። ግን ቆይ አይደለም ይሄ ከዋዳ የሚባለው የሆነች ጠይቂያት ምንድነው ስለ ጤፍ ተቆልቶ ነው አለች። እውነት ነው? እስቲ የምታውቁ በኮሜንት ላይ ያሳውቁ። ጤፍ ተቆልቶ ነው የሚፈጨው አለች። እኔ ግን ላቀው አልቻልኩኝም። ያው ቂቤ ነው ዞሮ ያው የከብት ቂቤ ላይሆን ይችላል። እነሱ አንዳንዴ የከብት ቂቤ ብዙ የሚጠቀሙ አይመስለኝም፣ እንደኔ ማለት ነው። አላውቅም ግን የከብት ቂቤ አይመስለኝም ጣዕሙ። እና ያው እሱንም እኔ ዝም ብዬ
ያው እዚህ ጋር ቅቤ ሰሜን ብያለሁ። የምን እንደሆነ ምናምን ነገር አላውቅም። ቅቤ መሆኑን ብቻ ነው የማውቀው። ይሄንን ግን እስቲ እውነት ኮሜንት ላይ አሳውቁኝ። ጤፍ ተቆልቶ ነው? ለምንድን ነው ከጣዕሙ ጤፍ የማይለው? ጣዕሙ እኮ ጤፍ አይልም። የሆነ ጣፋጭ ነገር ነው እና እስቲ የምታውቁ አሳውቁኝ። ከለር ሁለት አይነት ከለር ማይታችሁት። ከላይ ያለው እንትን ነው ቢጫ ነገር ነው። ከስር ደግሞ ያለው አለ እንትን እንዲሰራ በተደባልቆ ነው። የጤፍ ዱቄት ይመስላል። ያኛው እንግዲህ በከለር ተጨምሮበት መሰለኝ እና እንደዚህ ይመስላላችኋል። ቡናዬ ደርሷል። እንደዚህ ደረሰ። እንዲያጠፋለሁ እንዲከድናለሁ እንፋሎቱ እንዳያቃጥለኝ። ከዛን እንዲያወጣዋለሁ ትንሽ ሰከን እስከሚል ትላላችሁ። ትንሽ ሰከን ይበልና ሰክኖ ያው እንግዲህ ለመቅረጽ አይመቸኝም። አንድ እጄ እየሰራ አንድ እጄ እንትን እያለ ስለሆነ አይመቸኝም። ለጥራት በጣም ይቅርታ፣ ትልቅ ይቅርታ ጠይቃለሁ። የጥራት ጉድለት ይህንን ይመስላል። ቡናዬን ቀዳው። ግርምዜ እንዲህ እከድናለሁ እና አድርሼላት ልምጣ። ኳዳይን እንደዚህ አድርጌ ያው ቅቤ ስለሆነ እንዳይረጋብኝ ከስርና ውሃ አድርጌ እንዳይረጋ ይህን እንደዚህ አድርጋለሁ። እንዴት አያችሁት? ቃረቤን እንዴት አያችሁት? እንደዚህ አደርጋለሁ። ከዛ ነው ፔርሙዜን ትንሽ ወልወል አድርገው ማለት ነው። ወልወል አድርገዋለሁ እንደዚህ። እሱን እንደዚህ አደርገዋለሁ። ይሄን ይመስላል ማለት ነው። ቃሪያው በቀኑ ሄሉት እንደዚህ ይሄን ይመስላል። ቃረቢ የቡናው ቃረቢ ይሄንን ይመስላል። አድርሼ ለምጣና ደግሞ ተመልሰን እንገናኛለን። ደግሞ ወደ ቦታው ለመልስ እንዲመልስ ለው ይሄ ደግሞ እዚህ ጋር ቦታው እዚህ ጋር እንግዲህ አጠቃላችሁ አንድ ሰው የሚሰራ ከሆነ እቃም ባለቀን እያጠብኩ ወይ ደግሞ ሰው የሆኑ መጠጣበትን አነሳው እንዲህ እና ይህን ይመስላል። እንዲ አጥባለሁ ቃይን እና ይህንን ይመስላል ውሎዬ። ወዳችኋለሁ። ሰላም አሉልኝ።